በዛሬው ቪዲዮአችን በምንጸልይበት ጊዜ ማድረግ የሌለብንን 8 ነገሮችን ተነጋግረናል። የመጀመሪያው ሰላም እንደምን አላችሁ? በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። በዛሬው ቪዲዮ ስንጸልይ ማድረግ የሌለብንን 7 ነገሮችን እንማራለን። በተለይ ደግሞ እስከ መጨረሻ ለምትቆዩ እንደ 8ኛ አድርጌ የምነግራችሁ በጣም ወሳኝ የሆነ ነጥብ አለ። ለዚህ ቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይሄ ቪዲዮ ለብዙ ክርስቲያኖች እንዲደርስም ላይክ ማድረጋችሁ እንዳትረሱ። እሺ እንጀምር። በምንጸልይበት ጊዜ የምንሰራው የመጀመሪያው ስህተት ትኩረት አለመስጠት ነው፣ ወይም በሐሳብ መባከን። ለምሳሌ አንድ ጥያቄ ልጠይቃችሁ። እናንተ ከሆነ ሰው ጋር እያወራችሁ ወይም ለሆነ ሰው ሐሳባችሁን ሼር እያደረጋችሁ ያ ሰው ለእናንተ ትኩረት የማይሰጣችሁ ከሆነ ምንድነው ፊል የምታደርጉት? በጣም ይሰማችኋል አይደል? ልክ እንደዛ አስቡት። ጸሎት ማለት እኮ ከእግዚአብሔር ጋር መነጋገር ማለት ነው አይደለ? ስለዚህ በምትጸልዩበት ጊዜ ለጸሎታችሁ ትኩረት አለመስጠት። አንዳንድ ሰዎች አይታችሁ ከሆነ የሆነ ሐሳባቸውን ብቻ የራሳቸውን ሐሳብ ብቻ ጭኖ ላሽ ለማለት የሚፈልጉ ሰዎች አሉ። ጸሎት ባይዘው ለእግዚአብሔር ማሰማት ብቻ አይደለም፣ እግዚአብሔርንም መስማት ነው። ፍላጎታችሁን ለእግዚአብሔር ነግራችሁ ብቻ የምትሄዱት አይደለም ጸሎት። የእግዚአብሔርን ፍላጎት የምትሰሙበት፣ እግዚአብሔርን የምትሰሙበት፣ እግዚአብሔርን የምታዳምጡበት ፕሌስ ነው። ከዛ እንግል በምትጸልዩበት ጊዜ በጣም መሳሳት የሌለባችሁ ስህተት ትኩረት ባለመስጠት መጸለይ ነው። ይሄንን ማድረግ አይገባችሁም፣ ትኩረት መስጠት አለባችሁ። ሁለተኛ በምንጸልይበት ጊዜ ማድረግ የሌለብን ስህተት በግብዝነት መጸለይ ወይም ለታይታ መጸለይ። ሰዎች እንዲያደንቁን ብለን መጸለይ የለብንም፣ ወይም ሰዎች እንትና እኮ በስማም የጸሎት ሰው ነው እንዲሉን መጸለይ የለብንም አይደለ? ጸሎት እንደምንጸልይ ራሱ ሰዎች ባያውቁ መልካም ነው። ለምን? መጽሐፍ ምንድነው የሚለው? አንተ ግን ስትጸልይ ወደ እልፍኝ ግባ፣ በርንም ዘግተህ ጸልይ፣ በስውር የሚያይ አባትህ በግልጥ ይከፍልሃል አይደለም የሚለው። ስለዚህ ጸሎታችሁን ለሰው ለማስተዋወቅ ሰው እንዲያውቃችሁ ምናምን የምታሽቃብጡ ከሆነ ከሰው ነው ብድራት የምትቀበሉት። ከእግዚአብሔር ዘንድ ብድራት መቀበል የምትፈልጉ ከሆነ ሰው እንዲያያችሁ ያን አይል መፈለግ የለባችሁም። ጸሎታችን ድብቅ ሊሆን ይገባል። እግዚአብሔር በስውር የምንጸልየውን ጸሎት ይሰማል። እዛው በስውር አይደለም የሚመልስልን፣ ጸሎታችንን በአደባባይ የሚመልስልን አምላክ ስለሆነ በምንጸልይበት ጊዜ ማድረግ የሌለብን ሁለተኛው ስህተት በግብዝነት መጸለይ ወይም ለታይታ መጸለይ የለብንም ማለት ነው። ሶስተኛ በምንጸልይበት ጊዜ ማድረግ የሌለብን ስህተት ቂም ይዞ መጸለይ ነው። ቂም ይዛችሁ ከሰው ጋር ተጣልታችሁ እንደው የጸሎት ራሱ ሙዱ ራሱ አይመጣም። ታውቃለህ? አንድ የሚባል አባባል አለ፣ ቂም ይዞ ጸሎት ሳልይዞ ስርቆትን የሚባል ነገር አለና አይሁን። ታውቃላችሁ? ቂም ይዘን ከሰው ጋር ተጣልተን ለጸሎት መምጣት ማለት እንደው እንድንመጣ ራሱ ሞራል ራሱ አይኖረንም። ከዛን ግን በምንጸልይበት ጊዜ የምንሳሳተው ስህተት ቂም ይዘን ለመጸለይ መሞከር። ቂም ይዛችሁ የምትጸልዩት ጸሎት አይሰማም። ሶስተኛነት የምነግራችሁ በምትጸልዩበት ጊዜ በፍጹም ቂም ይዛችሁ መጸለይ የለባችሁም። ይቅርታ አድርጉ። የበደላችሁ ሰው እናንተ ጋር መጥቶ ይቅርታ እስክጠይቅ ድረስ አትጠብቁ። እናንተ ራሳችሁ ሄዳችሁ ይቅርታ ጠይቁና ብትገላገሉ ነው የሚሻለው። ከዛ በኋላ ለጸሎታችሁ ይቀላል። ቂም መያዝ ራሳችሁን በራሳችሁ እንዳሰራችሁት ቁጠሩ። መጸለይ ይከብዳችኋል። ከእግዚአብሔር ጋር ፌሎሺፕ ህብረት ማድረግ ይከብዳችኋል። ቂም በምትይዙበት ጊዜ እዛ ጣጣ ውስጥ ለምን ትገባላችሁ? ቂም መያዝ የለባችሁም። በምትጸልዩበት ጊዜ ይቅር ተባብላችሁ ይቅርታ አድርጋችሁ ነው በፍሪደም በእግዚአብሔር ፊት በኮንፊደንስ እንድትጸልዩ ራሱ የሚያደርግ የጸሎት ሞራላችሁ ራሱ ያኔ ነው የሚንቦገቦገው። ከዛን ግን በምትጸልዩበት ጊዜ ፕሊዝ ቂም ይዛችሁ እንዳትጸልዩ አደራ ልላችሁ ፈልጋለሁ። በምንጸልይበት ጊዜ ማድረግ የሌለብን አራተኛው ስህተት ተስፋ ቆርጦ መጸለይ ነው። እግዚአብሔር ጸሎታችሁን እንደማይሰማ አድርጋችሁ መጸለይ የለባችሁም። ባይዘይ አንድ ነገር ልንገራችሁ። አንተ የተሻለ ነው ብለህ የምታስበውን ሊሆን ይችላል ያልከውን የገመትከውን እግዚአብሔርን በጸሎት ትጠይቃለህ። እግዚአብሔር ግን የተሻለ እንደሆነ ያረጋገጠውን የቀመሰውን ይሰጣል። ስለዚህ አንተ የፈለግከውን ነገር ሁሉ አይሰጥህም። እግዚአብሔር የሚያስፈልግን ግን የሚሰጥ አምላክ ነው። ስለዚህ በጸሎታችን ጊዜ ተስፋ ቆርጠን መጸለይ የለብን። በፍጹም መታከት የለባችሁም። ታስታውሳላችሁ የጤሜዎስ ልጅ ባርጤሜዎስ አንድ ጊዜ መንገድ ዳር ላይ እየለመነ ሳለ ደቀ መዛሙርቱ ኢየሱስ በዚህ እያለፈ ነው ሲሉት የዳዊት ልጅ ሆይ ማረኝ ብሎ ሲጮህ እነሱ ራሳቸው ገሰጹት፣ ዝም እንዲል ገሰጹት። ከዛ ዝም አላለም ሰውየው፣ አብዝቶ ጮኸ ይላል። አብዝቶ ሲጮህ ኢየሱስ ቆመና ጥሩት አለ።
ጸሎታችሁን እስኪመለስ ድረስ ርዕስ አትቀይሩ። የጸሎታችሁን ርዕስ አንዳንዶቻችሁ አንድ ቀን 2 ቀን 3 ቀን ከጸለያችሁ በኋላ ርዕስ ትቀይራላችሁ። ነው ሳታቋርጡ መጸለይ ያለባችሁ። ጸሎታችሁ እስከሚመለስ ድረስ ያንን ርዕስ ማቆም መቀየር የለባችሁ። ስለዚህ ተስፋ በመቁረጥ አትጸልዩ። እግዚአብሔር ጸሎትን የሚሰማ የሚመልስ አምላክ ስለሆነ ማለት ነው። ስለዚህ ተስፋ በመቁረጥ አትጸልዩ ልላችሁ። በምንጸልይበት ጊዜ አምስተኛው የምንሰራው ስህተት ምንድነው ካላችሁ፣ ለራስ ብቻ መጸለይ። ለራስ ብቻ መጸለይ ለሌላ ሰዎች ደንታ እንደሌላችሁ ነው የሚያሳየው። ስለዚህ በምትጸልዩበት ጊዜ የትም ሆኖ በየትኛውም ሰዓትም ጸልዩ። በምትጸልዩበት ጊዜ ለራሳችሁ ብቻ መጸለይ የለባችሁ። ለቤተሰባችሁ፣ ለጓደኞቻችሁ፣ ኢቭን ኢፍ ለጠላቶቻችሁ፣ ለባለጋራችሁ እራሱ ልትጸልዩ ይገባል። አረ መጽሐፍ ምንድነው የሚለው? ለሚበድላችሁ ጸልዩ አይደል የሚለው? ስለዚህ ለሚበድላችሁ ራሱ ልትጸልዩ ይገባል። በፍጹም ራስ ተኮር ሰልፊሽ መሆን የለባችሁ። ስድስተኛ በምንጸልይበት ጊዜ የምንሰራው ስህተት የሌሎች ሰዎችን ጸሎት ማቋረጥ ነው። አንዳንድ ሰዎች አላችሁ እግዚአብሔር የእናንተን ጸሎት ብቻ የሚሰማ አይምሰላችሁ። እግዚአብሔር ለአንዳንድ ሰዎች የእግዚአብሔር ጆሮ ለአንዳንድ ሰዎች ዘንበል ያለ ምናምን አይምሰላችሁ። እግዚአብሔር ሁሉንም የሚሰማ አምላክ ነው። ሁሉንም ትልቁን፣ ትንሹን፣ ሀብታሙን፣ ድሃውን በእኩል የሚሰማ አምላክ ነው፣ እውነተኛ ዳኛ ስለሆነ። ከዛን ግን የሌሎችን ጸሎት ለማቋረጥ አትፈልጉ። እንደዚህ አይነት ነገር አጋጥሞኝም ስለማያውቅ ነው ይሄን እየነገርኳችሁ ያለሁት። በምትጸልዩበት ጊዜ ሌላ ሰው ሊጸልይ እየጸለየ ሳለ ምናምን በቃ የሱ ጸሎት ላንተ እንትን ስላለ ብቻ ብለ የሱን ጸሎት አቋርጠ በመሃል መሆን የለበትም። እግዚአብሔር አንተንም እንደሚሰማ እሱንም ይሰማል። ከዛን ግን የሌሎችን ጸሎት በማቋረጥ ለመጸለይ መፈለግ የለብንም ማለት ነው። ሰባተኛ በምንጸልይበት ጊዜ የምንሰራው ስህተት በቃላት መብዛት መጸለይ። ይሄንን ስላችሁ በጣም ብዙ ሰዓት አትጸልዩ፣ ረጅም ሰዓት አትጸልዩ ልላችሁ አይደል። ጥሩ ነው። ቅድም እንደነገርኳችሁ ጸሎት ማለት ለእግዚአብሔር ማሰማት ብቻ ሳይሆን እግዚአብሔርን መስማት ጭምር ስለሆነ ለእግዚአብሔር የምታሰሙት ጥቂት ይሁን፣ ከእግዚአብሔር የምትሰሙት ብዙ ይሁን። እግዚአብሔርን ብዙ ስሙ፣ ለእግዚአብሔር ጥቂት አሰሙ። እደግመዋለሁ። ሰባተኛ የምንሰራው ስህተት በቃላት መብዛት አሁን አሕዛቦች በቃላት ብዛት የሚሰማላቸው ይመስላቸዋል። የሚሰማላቸው መስሎ በከንቱ ይደጋግማሉ። ሊሆን አይገባም። አጭር እና ግልጽ ጥያቄ እግዚአብሔርን ጠይቁ። እግዚአብሔርን ስትሰሙ ብዙ ስሙ። ስለዚህ ለእግዚአብሔር ጥቂት አሰሙ፣ እግዚአብሔርን ብዙ ስሙ። ስምንተኛ በምንጸልይበት ጊዜ ማድረግ የሌለብን ስህተት አንድ የእግዚአብሔር ቃል ክፍል እንድናነብ ፈልጋለሁ። ትንቢተ ዳንኤል ምዕራፍ 6 ቁጥር 10 እስከ 11 ያለው ክፍል የእግዚአብሔር ቃል እንደዚህ ብሎ ይናገራል። ዳንኤልም አዋጁ እንደወጣ ባወቀ ጊዜ ወደ ቤቱ ሄደ። መስኮቶቹ በኢየሩሳሌም አንጻር ተከፍቶ ባሉበት በሰገነቱ ቀድሞ ያደርግ እንደነበረው እደግመዋለሁ፣ ቀድሞ ያደርግ እንደነበረው በቀን 3 ጊዜ ተንበርክኮ ጸለየ፣ አምላኩንም አመሰገነ ይላል። አሁን እዚህኛው ስምንተኛው ስህተት አድርጌ ልነግራችሁ የፈለኩት ለጸሎታችሁ ጊዜ መመደብ አለባችሁ። አይታችሁ ከሆነ ዳንኤል አዋጁ ወጥቶም ይጸልይ ነበር። ጸሎቱን አዋጁ እንደወጣ አይደለም የጀመረው። አንዳንዶቻችን የሆነ ችግር ውስጥ እስክንገባ የግድኛ እንድንጸልይ የሆነ ችግር መምጣት አለበት ወይ አንተ እንድትጸልይ ተብሎ በቃ አንተ ወይ መታመም አንተ ወይ የሆነ ችግር ላንተ ላይ መድረስ አለበት? ሊሆን አይገባም። ዳንኤል አዋጁ ሲወጣ አይደለም መጸለይ ጀመረው፣ ሳይወጣም በፊት ይጸልይ ነበር። ስለዚህ አዋጁ ሲወጣ ጸሎት አላቆመም፣ ጸሎቱን ቀጠለ። አየህ፣ እስቲ አንድ ጥያቄ ልጠይቃችሁ። ምን አይሎቻችሁ ናችሁ ለጸሎት ጊዜ ሰጣችሁ? ጸሎት ባይዞ የትርፍ ጊዜ ጉዳይ ሊሆን አይገባም። የትርፍ ጊዜ ምናምን ሊሆን አይገባም። እንደ ቁም ነገር ልናየው ያስፈልጋል አይደለ? ስለዚህ ይህንን ቪዲዮ ለምታዩ ሰዎች አንድ የቤት ስራ ልስጣችሁ። ምናልባትም ከዚህ በፊት የጸሎት ጊዜ መድባችሁ እየጸለያችሁ ያላችሁ ሰዎች ልትኖሩ ትችላላችሁ። ጸሎት ጊዜ መድባችሁ እየጸለያችሁ ያልሆናችሁ ሰዎችም ካላችሁ ከዛሬ ጀምሮ ለጸሎት ጊዜ መድባችሁ መጸለይ እንድትጀምሩ፣ እግዚአብሔርን መስማት እንድትጀምሩ ላሳስባችሁ እፈልጋለሁ። ይሄ ቪዲዮ እንደጠቀማችሁ አልጠራጠርም። በዛሬው ቪዲዮአችን በምንጸልይበት ጊዜ ማድረግ የሌለብንን 8 ነገሮችን ተነጋግረናል። የመጀመሪያው
ትኩረት ባለመስጠት መጸለይ እንደሌለብን፣ ሁለተኛ በግብዝነት ወይም ለታይታ መጸለይ የለብንም የሚለውን አንስተናል። ሶስተኛ ቂም ይዘን መጸለይ የለብንም። አራተኛ ተስፋ ቆርጠን መጸለይ የለብንም። አምስተኛ ለራስ ጥቅም ብቻ መጸለይ የለብንም፣ ለሌሎችም ጭምር መጸለይ ያስፈልገናል። ስድስተኛ የሌሎችን ጸሎት ማቋረጥ የለብንም። ሰባተኛ በቃላት መብዛት መጸለይ የለብንም። ለእግዚአብሔር ጥቂት አሰምተን እግዚአብሔርን ብዙ መስማት አለብን የሚለውን ተነጋግረናል። ስምንተኛና የመጨረሻ ለጸሎታችን ጊዜ መድበን ልንጸልይ ያስፈልጋል የሚለውን ነገር ተነጋግረናል ማለት ነው። በቀጣይ እንድንማር የምትፈልጉትን ሐሳብ ካለ በኮሜንት ላይ ጻፉልኝ። ምናልባትም ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ አሳስባለሁ። ይህን ቪዲዮ ደግሞ ላይክ ካላደረጋችሁ ላይክ አድርጉ። በቀጣይ እስከምንገናኝ ይመቻችሁ።